ሰላም ናችሁ? አንድ መንገድ ላይ የምታገኙት ተራ ድንጋይ ምንም ግሎ የማያደርግ ሻይን የማያደርግ ምንም አትራክቲቭ ያልሆነ ነጫጭባ የሆነ ድንጋይ በውስጡ ዓለምን ማጥፋት የሚችል እምቅ ኃይል መያዙን ብታውቁ በጣም በጣም አያስደንቅም? እነዚህ ትልልቅ ሀያላን ሀገራት የሚባሉት አሜሪካ፣ ሩሲያ፣ ቻይና፣ ፓኪስታን፣ ህንድ የኒውክሌር መሳሪያ የታጠቁ ሀገራት ናቸው። ይሄ የኒውክሌር ቦምብ ማለት ዓለምን የሚያጠፋ ነገር ነው። ኦኬ፣ ይሄ ዓለምን የሚያጠፋ እጅግ በጣም ግዙፍ የሆነ አቅም ያለው ቦምብ ከዚህ የማይረባ ድንጋይ ነው የሚያወጣው። ይሄ የማይረባ ድንጋይ ነው ይሄን ሁሉ ኃይል የያዘው። ይሄ የማይረባ ድንጋይ ከኒውክሌር ቦምብ መለስ ብሎ አንድ ሙሉ ከተማ ውስጥ ያሉ ቤቶችን የመብራት ምንጭ መሆን ይችላል። ይሄ የማይረባ ድንጋይ 700,000 ቤቶችን የመብራት ኃይል አቅም አለው። ይሄ የማብራት አቅም አለው። ኦኬ፣ ይሄ ዩራኒየም ሮክ ይባላል። ዩራኒየም ኦር ይባላል። ይሄ ዩራኒየም ኦር በጣም አያስደንቅም? ስለዚህ ነገር ነው የማወራው። ዩራኒየም እንዴት ነው የሚብላላው? ኒውክሌር እንዴት ነው የሚብላላው? ራሱ ዩራኒየም ኢንሪችመንት ወይም ማብላላት ማለት ምን ማለት ነው? ማብላላት ማለት ምን ማለት? እንዴት ነው ከዚህ የማይረባ ሮክ በጣም ቦሪንግ የሆነ ሮክ የኒውክሌር ኃይልን የሚያመነጩት? እንዴት ነው? ኢትዮጵያ ዩራኒየም አላት? ይሄ አሜዚንግ የሆነ ስቶሪ ነው ማወራችሁ ዛሬ አብራችሁን የምትቆዩ ከሆነ። ስለዚህ ቪዲዮውን የተወሰነ ያህል ለማየት ሞክሩ። በአጠቃላይ ስለ ኒውክሌር ማብላላት ወዘተ በደንብ አንደርስታንድ እንድታደርጉት የተወሰነ ደቂቃ፣ ሙሉውን ቪዲዮ ማየት ካልቻላችሁ የተወሰነ ደቂቃ ያህል እንድታዩ ጋብዛችኋለሁ። ኤቭሪቲንግ ዲስከስ አደርጋችኋለሁ በዚህ ቪዲዮ። ሰብስክራይብ ማድረጋችሁን አትርሱ። የተወሰነ ያህል ቪዲዮን አይታችሁ ደግሞ ቪዲዮን ከወደዳችሁ ኮሜንት አድርጉ። እንደዚሁም ደግሞ ላይክ አድርጉ፣ ሼር አድርጉ። ኦኬ፣ አጠቃላይ አሁን ስላልኳችሁ ነገር እናወራለን። ወደ ቪዲዮ ነኝ። መግቢያ ላይ እንዳልኳችሁ ይሄ በጣም ቦሪንግ የሆነ ዩራኒየም የሚባል ኦር በጣም የሚያስደንቅ ፓወር አለ። ዓለምን ማጥፋት የሚችል ከዛም መለሱ ብሎ ሲቲስ በጣም ትልቅ ከተሞችን የመብራት ምንጭ መሆን የሚችል ነው። ይሄ ዩራኒየም ኦር እንዳልኳችሁ ምንም አይነት አትራክቲቭ አይደለም። አይታችሁት ይሄ ነገር በጣም ሂድን ኤነርጂ ያለው ነው ብላችሁ የምትሉት አይነት ድንጋይ አይደለም። የምታውቁት ከሆነ ይሄ ድንጋይ ሁሉም ቦታ በእርግጥ አይገኝም። እንደ ማንኛውም ድንጋይ የትም ቦታ የሚገኝ አይደለም። ካናዳ፣ ካዛክስታን፣ አውስትራሊያ፣ ናሚቢያ እና ኒጀር ኢትዮጵያም ውስጥ አለ። ነገር ግን የኳሊቲ ግሬድ አለው። ይሄ ዩራኒየም ኦር እንዳልኳችሁ ምንም ግሎ አያደርግም፣ ስፓርክ አያደርግም፣ ፓወርፉል አይመስልም። በውስጡ ግን በጣም ከፍተኛ የሆነ ኢንክሬዲብል የሆነ ሶርስ ኦፍ ኢነርጂ ይዟል። አንድ ትንሽ ከዚህ ድንጋይ የተወሰደ ትንሽ ሃንድፉል የሆነ ኢነርጂ አንድ ሙሉ የኮል ወይም ደግሞ የከሰል ተራራ፣ ከሰል የሚባለው አለ። አንድ የከሰል ተራራ ሙሉውን ብታቃጥሉት የሚያወጣውን ኢነርጂ ያህል ያወጣል። ከዚህ ከዩራኒየም ሮክ ትንሽ እንደዚች በጣት ማለት የዚችን ያህል ኢነርጂውን ብትወስዱ ሙሉ ማውንቴን የሚሆን ኮል ወይም ደግሞ ሙሉ ተራራ ከሰል አንድዳችሁ የምታገኙትን ያህል ኃይል ያወጣል። ትንሽ ማለት ፊንገር ቲፕሳችሁ ላይ ብታረጉት ማለት ነግራችኋል። ይሄ ጃያንት ፖታቶ የሚመስል በጣም ሄቪ ደል የሆነ እጅግ በጣም ኤክሳይቲንግ የሆነ ነገር ነው እና በውስጡ ድንጋዩ ራሱ አይደለም ወይም ደግሞ ድንጋዩን ሄዳችሁ ስለቀቀላችሁት ወይም ድንጋዩን ስለፈለጣችሁት አይደለም ኃይል የሚያመነጭ። በውስጡ ኢነር ታይኒ ፓርቲክልስ አሉት። ኦኬ፣ እነዚህ ሳይንቲስቶች ይሄንን ውስጡ ያለውን ኢነር ታይኒ ፓርቲክልስ በመጠቀም ነው ኃይል የሚያመነጭ። ምን ማለት ነው ታይኒ ኢነር ፓርቲክልስ የሚባሉ? እንግዲህ አተምስ የሚባል አለ። አቶም የሚባል ሁላችንም አተም የመጨረሻው ዩኒት አተም ነው አይደል? የሁሉ ነገር አንድ ነገር። ለምሳሌ የዚህ ድንጋይ ዩራኒየም ቢልዲንግ ብሎክ አተሞች ናቸው፣ በውስጡ ያሉ አተሞች ናቸው። በውስጡ 2 አተሞች አሉ። ይሄ ዩራኒየም ሮክ የሚባሉ አይዞቶፕስ ተብሎ ይጠራሉ። እነዚህ አይዞቶፕስ ዩራኒየም 238 እና ዩራኒየም 235 የሚባሉ 2 አይዞቶፕስ አሉ። እነዚህ ማይክሮስኮፒክ ቢልዲንግ ብሎክስ ናቸው። ይህንን ሮክ ይህንን ዩራኒየም እንዲሆን ውስጡ ያሉ ኤሌመንቶች ናቸው። እነዚህ 2 ኤሌመንት
ዩራኒየም 238 እና ዩራኒየም 235 የሚባሉ ማለት ነው። እነዚህ ናቸው እንግዲህ ከፍተኛ ኤሌክትሪሲቲ እንዲያመነጭ ማድረግ ይቻላል። ኒውክሊየር መሳሪያ መስራት ይቻላል እነዚህን ሁለቱን በመጠቀም ማለት ነው። ነገር ግን ሁለቱንም መጠቀም አያስፈልግም። አንዱን ብቻ ነው የሚያስፈልገው። እሱም እንዴት እንደሆነ እንገራችሁ። እነዚህ ሁለቱ አይዞቶፕስ የሚባሉት ዩራኒየም 238 እና 235ን አንድ ቤት ውስጥ ያሉ ሁለት ወንድማማቾች ናቸው ብላችሁ ውሰዱ። ድንጋይ ውስጥ ያሉ ሁለት አይዞቶፕሶች አይደሉም። አንድ ቤት ውስጥ የሚኖሩ ሁለት ወንድማማቾች ታላቅና ታናሽ አድርጋችሁ ውሰዱ። ለምሳሌ ዩራኒየም 238 የሚባለው ኦልደር ብራዘር ትልቁ ወንድም ካልም ነው፣ ረጋ ያለ ነው፣ ፍዝዝ ያለ ነው፣ ድንግዝ ያለ ነው፣ ፈጣን አይደለም። ኦኬ ሰው ሁሉ የሚወደው ነው። በጣም በብዛት ነው ያለው እዛ ዩራኒየም ኦር ውስጥ 99.3% የሚሆነው ይሄ ዩራኒየም 238 ወይም ታላቅ ወንድምየው። ይሄ ታላቅ ወንድምየው ፍዝዝ ያለ ድንግዝ ያለ ነው። በቃ ደነዝ ነገር። ኦኬ ኤክሳይትድ አይደለም። በጣም ይሄን ያህል የሆነ የሚያስደንቅ ባህሪ ፊቸርስ ያሉት አይደለም። ዩራኒየም 238 የሚባለው ታላቅ ወንድምየው። ዩራኒየም 235 የሚባለው 0.7% ብቻ ነው ያለው። በጣም ሬር ነው። እዛ ድንጋይ ውስጥ አንድ ድንጋይ ውስጥ ሬር ነው። ታላቅ ወንድምየው ነው እዚህም እዛም ያለው፣ በየቦታው የሚገኘው እሱ ነው። ይሄ ግን ሬር ነው። ነገር ግን በጣም ኢነርጀቲክ፣ ግፍልተኛ፣ ቶሎ ስናፕ ያደርጋል፣ ቶሎ ይበሳጫል፣ በጣም ቶሎ ይናደዳል። የሆነ ሄዳችሁ ነካ ብታር ዘሎ መጥቶ አንቆ ይዛችኋል። በጣም ኃይለኛ፣ በጣም ጉልበተኛ። ይሄ ዩራኒየም 235 የምላችሁ ይሄ ቶሎ ስናፕ የሚያደርገው፣ ቶሎ የሚበሳጨው፣ ቶሎ ግንፍል የሚለው፣ ቶሎ የሚነደው ፓርት ናት። ይሄ ፓርት ደግሞ 0.7% ብቻ ነው። ያ 99.3% ኦልሞስት 100% ያ ግብዳው ብራዘር ነው ያለው ማለት። ይሄ ትንሽዬው ግን በጣም ኤነርጀቲክ። እንደዛ አድርጋችሁ ሰዱ። ለምሳሌ 5 ኪሎ ግራም ቡና ቢኖራችሁ፣ ሌላ ምሳሌ በደምብ ግልጽ እንዲሆንላችሁ 5 ኪሎ ቡና ቢኖራችሁ የቡና ፍሬዎች አለ እንበል። እዛ ውስጥ የተወሰኑ የፈንዲሻ ፍሬዎች ጣል ታረጉበታላችሁ። ከዛ በኋላ ምጣድ ላይ እሳት አድርጋችሁ ልትቆሉ ስትሉ ምንድነው የሚሆነው? ቡናው ቀስ እያለ ነው አይደለ? የሞቀ ከዛ የእንትን እያለ፣ በመሃል ግን እዛ መካከል ላይ ያሉት ትንሽ የፈንዲሻ ፍሬዎች ታታታታ ይላል። በጣም ኢነርጀቲክ ናቸው፣ ኤክስፕሎሲቭ ናቸው። ቡናው ታላቅ ወንድምየው ነው። የቡናው ፍሬዎቹ እንደ ታላቅ ወንድምየው ወሰዱ። የፖፕኮርን ከርነል ወይም የፈንዲሻ ፍሬዎቹ ደግሞ ይሄ ዩራኒየም 235 የሚባለው ይሄ ነው የሚፈለገው። ይሄ ነው ኢነርጂ የሚያወጣው። ይሄ ትንሽ የወንድም የሚባል ወይም በቁጥራቸው ትንሽ የሆኑት የፈንዲሻ ፍሬዎቹ ማለት ነው። በጣም ኤክስፕሎሲቭ ናቸው። ዓለም የሚፈልጋቸው እነዚህ ዩራኒየም 235 የሚባሉት ወይም ታናሽ ወንድምየው የሚባሉት ናቸው። ለኤሌክትሪሲቲ ኃይል ማመንጫነት እስከ ኒውክሊየር ቦምብ መስሪያነት የሚጠቅሙት ዩራኒየም 235 የሚባሉት ናቸው። ይሄ ፕሮሰስ ኢንሪችመንት ይባላል። ኦኬ በጣም ዲፊካልት የሆነ ጌም ነው። በነገራችን ላይ ይሄ ኢንሪችመንት የሚባለው ወይም ደግሞ ማብላላት የሚባለው በጣም ዲፊካልት የሆነ ጌም ነው። ምን ማለት ነው? ከቡናው ፍሬዎች ላይ ያንን የፈንዲሻ ፍሬ ለቅሞ ማምጣት ማለት፣ ለብቻው ማድረግ ማለት። ወይም ደግሞ ዩራኒየም 238 የሚባለው 99.7% የያዘው አለ አይደለ? ከዛ ውስጥ 0.7% የሆነውን ዩራኒየም 235 ወይም ታናሽ ወንድምየውን እየለቀሙ ማጠራቀም መቻል ማለት ነው። ይሄ ዩራኒየም ኢንሪችመንት ይባላል ወይም ዩራኒየም ማብላላት ይባላል። በሌላ ምሳሌ እንደገና ልንገራችሁ። ለምሳሌ አንድ ሙሉ ባግ ወይም 2 ኪሎ ግራም ሩዝ ብሰጣችሁ፣ ያንን 2 ኪሎ ግራም ሩዝ ሄዳችሁ ዝም ብላችሁ አትቀቅላችሁ አትበሉም አይደል? መጀመሪያ ቁጭ ትሉና ሳህን ላይ ታደርጉትና ከዛ ጥቁሩን ድንጋዩን ትመርጣላችሁ። ኦኬ ኤዲብል የሆነውን ግሬን ብቻ ነው የምትፈልጉት ወይም የሚበላውን ነው የምትፈልጉት። የማይበላውን ቆሻሻውን መልቀም መቻል አለባችሁ። ይሄ እህል ማበጠር ማነፈስ ነው ምናምን የሚባለው እንደዛ ማለት ነው። ስለዚህ በዛ መልኩ እያበጠራችሁ ዩራኒየም 235 የምትባለዋን በመልቀም በማብዛት ያቺ ነገር እንድትበዛ በማድረግ ከብዙ ድንጋዮች ላይ ከብዙ ሺህ ቶን ድንጋዮች ላይ ያቺ ዩራኒየም 235ን በመልቀም እና ያንን ታላቅ ወንድምየውን ሬዲዩስ በማድረግ በማስወገድ
ከፍተኛ የሆነ ኃይል ማመንጨት የሚችል የኢንሪችመንት ወይም ማብለያ መፍጠር መቻል ማለት ነው። ስለዚህ ይሄ ሶርቲንግ ጌም ነው ማለት ነው። ኦኬ ሶርት የምታደርጉበት ወይም ሁለቱን ኤሌመንቶች የምትለያዩበት ማለት ነው። ይሄ ኢንሪችመንት ዩራኒየም ኢንሪችመንት ይባላል። ሶርት ማድረግ ማለት መልቀም ማለት ነው። በቃ ባጭሩ ያኛውን ከዚህኛው መለየት ማለት። ነገር ግን ትዊስት አለ። መልቀሙ እንዲህ ቀላል ነገር አይደለም። እንደማወራችሁ ቀላል ነገር አይደለም።